በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቀዳሚት ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ በእውነት አሜን። ሰማይና ምድርን በውስጣቸውም ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ፣ ሰጭና ይቅርባይ፣ የዋህ አስቀድሞ የነበረ ለዘላለምም የሚኖር የሚሳነው ነገር የሌለ እሱ ነው። አቤቱ በደሌንና ኃጢአቴን ይቅር ትል ዘንድ በኃያልነትህና በአስፈሪነትህ በመንግሥትህና በገናንነትህ እማልድሃለሁ። አቤቱ ልዕልትና ጽንዕት በሆነች ክንድህ ጠብቀኝ። ሰውነቴን ለመግደልም ሆነ ለማዳን በሕማምና በችግር ሁሉ የምታሳምማትና የምትፈውሳትም አንተ ነህና። አቤቱ በፈጸምኩት በደል ሁሉ በድያለሁና ይቅር በለኝ፣ ኃጢአቴንም አቃልልኝ። አቤቱ እግሮቼን በቀናች መንገድ ምራቸው። አቤቱ ርዳኝ አድነኝም እንጂ ወደ ፈተና አታግባኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ አድነኝም። ፈቃድህን ለመፈጸም ወደ በጎ ነገር ምራኝ። ሰይጣንና ወገኖችንም ሁሉ ከእኔ አርቃቸው። በግርማህና በገናንነትህ ከባለሥልጣን ቁጣ አድነኝ። አቤቱ የወንድም ፍቅር ስጠኝ፣ በችግሬም ጊዜ እርዳኝ። አንተን ተስፋ አድርጌያለሁና ፍጹም እምነቴም በአንተ ላይ ነውና ለዘላለሙ ለአንተ ምስጋና ይገባሃል፣ በእውነት አሜን። ስለ እኛ ወይም ለእኛ አርአያ የሆነን ዘንድ በሰውነቱ 40 ቀንና 40 ሌሊት ለጾመ የመለኮት ፍቅር ሰላም እላለሁ። በዘባነ ኪሩብ ላይ የሚቀመጥ እሱ በሰውነቱ በአህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላም እላለሁ። ሰማይ ዙፋኑ ምድርም የእግሩ መረገጫ ሲሆን በትሕትናው የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላም እላለሁ። ዓመፀኞችን የሚያቃጥል የማይዳሰስ እሳት የእሳትን ልሳን በሥልጣኑ ወይም በመለኮቱ ያሰረ እሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያውም የመባረቅት ነጸብራቅ የሆነ እሱ በሰውነቱ ቀይ ግምጃ ለበሰ። ለእኛ ክብረ መንግሥቱን ያጎናጽፈን ዘንድ የሕይወት አክሊልና የራስ ወርቅ መድኃኒት ያቀዳጀን ዘንድ በራሱ ላይ የእሾህ አክሊል ለተቀዳጀ የመለኮት ፍቅር ሰላም እላለሁ። እልፍ አእላፋት ብዙ የሚሆኑ እሳታውያን መላእክት የሰማይና የምድር ንጉሥ የሚሆን በእሱ ዙሪያ የሚቆሙ በሰውነቱ በጲላጦስ አደባባይ ለቆመ የመለኮት ፍቅር ሰላም እላለሁ። ድንግል ማርያምን መርጦ ማደሪያው ያደረገ የብርሃናት ብርሃናቸው ለማየት የማይቻል ረቂቅ እሳት ለሚሆን የመለኮት ፍቅር ሰላም እላለሁ። በገጹ ነጸብራቅ የሙሴ ፊት የበራ እሱ በነቢዩ ጀርባዬን ለግርፋት ጉንጮቼን ለጽፍአት ሰጠሁ ብሎ የተናገረውን ለመፈጸም ለእኛ ሲል በሰውነቱ ፊቱን ተጸፋ ወይም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው እጅ የማይዳስሰው አስፈሪ የአርያም ግለት መቅደሱን ከብርሃናት ለሠራ የመለኮት ፍቅር ሰላም እላለሁ። ስለ እኛ የድንግል ማርያምን ሥጋ ለብሶ የመንግሥቱ ወራሾች ያደርገን ዘንድ በሸምበቆ በትር ራሱን ተመታ። ወንዞችንና ባሕሮችን የውሆችን ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላም እላለሁ። ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ በዳዊት አንደበት በመብሌ ላይ ሐሞትን ቀላቀሉበት፣ በመጠጤም ውስጥ መጻጻን ወይም መራራን ጨመሩበት ተብሎ የተነገረው ይፈጸም ዘንድ በሰውነቱ ለደረሰበት የውሃ ጥም ከከርቤ ጋር የተቀላቀለ መራራ ሐሞትን አጠጡት። ፍጹም የሆነ የትሕትናን በር ለእኛ ይከፍትልን ወይም ያሳየን ዘንድ ሲሰድቡት ያልተሳደበ መከራን ሲያደርሱበት ያልተቀየመ ለመለኮት ፍቅር ሰላም እላለሁ። ጠለ ምራቁን ቀብቶ የዕውር ዓይን ያበራ እሱ አይሁድ ርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ የመለኮት ፍቅር ሰላም እላለሁ። በወገኖቻችን ላይ አድራ የነበረችውን መርገም ያጠፋልን ዘንድ የኦሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም እላለሁ። እኛን ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳት እግሮቹንና ማህያዊት እጆቹን በብረት ለተቸነከረ የመለኮት ፍቅር ሰላም እላለሁ። ጎኑን በጦር ተዋግቶ ንጹሕ ደምና ውሃ ላፈሰስልን የመለኮት ፍቅር ሰላም እላለሁ። እንደ ሰው በሰውነቱ ሞተ ተቀበረ። ሕያው እንደመሆኑ የወይን ስካር እንደተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላም እላለሁ። ሰውነቱን በመለኮቱ እያጸና ይህን ሁሉ ሕማማተ መስቀል በፈቃዱ ለተቀበለ የመለኮት ፍቅር ሰላም እላለሁ። መለኮት ግን አልታመመም፣
ሰውነቱን በሁሉም ነገር አጸናው እንጂ ያለ መጉደል ያለ መጨመር የመለኮትን ከትስብዕት ጋር አንድ መሆን አምናለሁ። ከድንግል ማርያም በነሳው ሥጋ ሕማሙን፣ ሞቱን፣ መሰቀሉን፣ መነሳቱን፣ ወደ ሰማይ ማድረጉንና ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን አምናለሁ። አነዋወሩ በወለደው በእግዚአብሔር አብ ቀኝ አስቀድሞ የነበረ ነውና ዳግመኛም ከአብና ከመንፈስ ቅዱስ ጋር ባለ አስፈሪ በሆነ የጌትነቱ ግርማ መምጣቱን አምናለሁ። በፍጥረቱ ሁሉ አንደበት እሱ በፍጹም ምስጋና መመስገን ይገባዋል ለዘላለሙ በእውነት። የእኔም ፍጹም እምነቴ ይህ ነው። ኃጥእ እንኳ ብሆን የሥላሴን አምልኮት አልተውም ወይም አልክድም። ጻድቅም ብሆን እምነቴን በሥላሴ ሃይማኖት አጸናለሁ። ዳግመኛም በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በሥላሴ ሃይማኖት ጸንቼ ይኖራለሁ። በቅድስት ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብጠራ እንኳን ከያዝኩት ሃይማኖቴ ጋር ከስሉስ ቅዱስ ዘንድ ደርሼ በፊታቸው እቆማለሁ። ዘማዊም ብሆን ሥላሴን በማመን ራሴን ለካህን አስመረምራለሁ። በኀጢአት ጭቃ ብተዳደፍ በሥላሴ የቸርነት ባሕር እታጠባለሁ። ከሃዲ ወይም ሐሰተኛ ብሆንም እምነቴ በሥላሴ ነው። ኀጢአት በመሥራት ብታመም የሞቴ ቀንበር ሥላሴ ናቸው። ከሰው ወገን ማንም ቢሆን የሥላሴን ፍቅር ሊያስተወኝ የሚችል የለም። በሥላሴ ልቦናዬን አጸናለሁ። ሥላሴ የሃይማኖቴ ምልክት ነው። ያለ ሥላሴ ሌላ ተስፋ የለኝም። ከሥላሴ በስተቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ ኃጥኡና በደለኛው በዚህ በሥላሴ መለኮት ነፍሴንና ሥጋዬን እማጸናለሁ። ኃጥኡን ማጽደቅ የሥላሴ ሥልጣን ነው። ዳንሰኛውን መቀደስ፣ ርኩሱን ማንጻት የሥላሴ ሥልጣን ነው። በሰማይና በምድር በየብስና በባሕር ለሥላሴ አገልግሎት ምስጋና ይገባል። ስውርና ግልጽ በሆነው ፍጡር ሁሉ ላይ ሥልጣን ላለው ለሥላሴ መንግሥት ፍጹም መገዛትና ማገልገል ይገባል ለዘላለሙ አሜን። እናመልከው ዘንድ እኛን ለፈጠረ እግዚአብሔር ምስጋና ይገባል። እመቤትና መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባል። ኃይል ጸወን ዕፀ መድኃኒት ለሚሆን ለክርስቶስ መስቀልም ምስጋና ይገባል። ለአባቱ አንድ የሚሆን ወልድን ለወለደ እግዚአብሔር አብ ምስጋና ይገባል። ዕውቀትን የሚገልጽ የአብ አንድ ልጁ የሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ጰራቅሊጦስም ምስጋና ይገባል። አብ በአነዋወሩ አምላክ ሲሆን መንበሩም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም በአነዋወሩ አምላክ ሲሆን መንበሩም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም በአነዋወሩ አምላክ ቢሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለመከፋፈል ወይም ልዩነት ሳይኖር በአንድ መለኮት ሦስት አካል እንዳለ አምናለሁ። ልዩነት ለማይኖርበት ለሥላሴ አንድነት ምስጋና ይገባል። ለሁለት ለማይከፈል ለመለኮት ሦስትነት ምስጋና ይገባል። ለማይበታተን ለመለኮት አንድነት ምስጋና ይገባል። በፈቃድ ለማይለይ ለሥላሴ ልቡና ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። የሰማይ ምጥቀት የምድር አድማስ ለማይወስነው ለሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊነት ምስጋና ይገባል። ከሦስትነት ወደ ሁለትነት ዝቅ ለማይል የሥላሴ ሦስትነት ምስጋና ይገባል። ከሦስትነት ወደ አራትነት ከፍ ለማይል የሥላሴ ሦስትነት ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። ከጥፋት ለሚያድን ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብን ለሚያስደስት ሕሊናን ለሚያነቃቃ ለተድላ ሥላሴ ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የመላች ናት። ሥላሴ በነጸብራቅ የተከበበ ነው። ኤሎሄ ኤሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሦስት ሆይ እኔ አገልጋያችሁ ከሥጋና ከነፍስ መከራ አድኑኝ። አሜን።